እንደምን ዋላችሁ የእግዚአብሔር ወገኖች። እኔ ወንድማችሁ ወንጌላዊ ብርሃኑ ኦሊሳ እባላለሁ። መልእክቶች ሲኖሩኝ እመጣለሁ ብዬ በተናገርኩት ቃል መሰረት አሁን አንድ መልእክት ተቀብዬ መጥቻለሁና ከእግዚአብሔር ቃል የእግዚአብሔርን እውነት በመግለጥ የእግዚአብሔርን ሐሳብ የሆነውን የእግዚአብሔርን ቃል አስተላልፍላችኋለሁ። የጌታ ስም ለዘላለም የተባረከ ይሁን። አጠቃላይ የክርስቶስ ተከታዮች የሆናችሁ የወንጌል አማኞች ወንጌላውያን ህብረት አባሎች የሆናችሁ ሁሉ በአብያተ ክርስቲያናት ታቅፋችሁም ያላችሁ የጌታ የኢየሱስ ክርስቶስ ጸጋና ሰላም ከናንተ ጋር ይሁን እያልኩ የእግዚአብሔርን መልእክት ወደ እናንተ አደርሳለሁ። ይህንን ስናገር በታላቅ ትህትና የእግዚአብሔርን ሐሳብና የእግዚአብሔርን ቃል ጌታ ኢየሱስ ክርስቶስ ከተናገረው የእግዚአብሔርን መልእክት ላስተላልፍ ነው የመጣሁት። እግዚአብሔር ይባርካችሁ። በጥሞና መልእክቴን ተከታተሉ። በትህትና ስሙኝ። ኢየሱስ ክርስቶስ ጌታ ነው። ብዙ የሚሰማ ያተርፋል። ብዙ ከመናገር ብዙ መስማትን ብዙ ጊዜ ይመርጣለሁና የእግዚአብሔር ስም የተባረከ ይሁን። የዛሬ መልእክታችን እንዲህ ይላል። የጥንቃቄ መልእክት ነው። ለሁሉም ክርስቲያን ወገኖቼ ላደርስ የሚፈልገው ማን ሊያበጥርህ እንደፈለገ እወቅ የሚል ርዕስ ላይ ነው እና የምናገረው ሊያበጥራችሁ የሚፈልግ አለ። እሱንም አካል እነግራችኋለሁ። ክርስቲያንን ሊያበጥር የሚፈልግ አካል አለ። እሱም አካል ጌታ ኢየሱስ እንደተናገረ በሉቃስ ወንጌል ምዕራፍ 22 ከቁጥር 31 እስከ 32 ላይ እንዲህ ይላል። አነባለሁ የእግዚአብሔርን ቃል። ጌታ ኢየሱስ ክርስቶስ የተናገረው እንዲህ ይላል። ጌታም ይልና ጌታም ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይልና እንደ ስንዴ ሊያበጥራችሁ ለመነ። እኔ ግን እምነትህ እንዳይጠፋ ስላንተ አማለድሁ። እምነትህ እንዳይጠፋ ስላንተ አማለድሁ። እንዳትጠፋ ስላንተ አማለድሁልና እምነትህ እንዳይጠፋ ስላንተ አማለድሁ ይልና አንተም